በዓልን ከልጆቻችን ጋር ማክበር እንግዲህ ሌላ አዲስ ቤተሰብ መስርቶ እንደገና ሁለት ልጆች ተጨምረውበት ራሳቸውን ችለው የሚጦሩን ቤተሰቦች ማፍራታችን በራሱ ትልቅ ነገር ነው ሲቀጥል ደግሞ ኤሚ የቴዎድሮስ ሚስት ብትሆንም እኔ ከወለድኳት ልጆች ያሳንሽ መመለከታት ልጅ አይደለችም ሌላው ቤተሰቧንም ደግሞ በተለይ እናቷንም አባቷንም እኔ እንጃ እኔ ምንም በአድነትም አማችነትም ምንም ነገር አይሰማኝም anyway ተሰብስበን ስንል በጣም ደስ ይላል አመት በዓል ቤታቸው ውስጥ ሆነን ስንውል በጣም ደስ ይላል ምክንያቱም እነሱ ልጆች ናቸው እነሱን ለማስተማር አመት በዓል እንዴት ነው እንደዚህ ነው በመባል አብረን እንትን ስንል እነሱ ደግሞ የወለዱት ልጆች እነሱስ እንደኛ ሲደርሱ ለልጆቻቸው ሄደው ደግሞ እንዲያከብሩ አብረው እንዲውሉ በጣም ደስ ነው የሚለው ልጆቻቸው የሚደግላቸው እነሱ ደግሞ ጤናና እድሜ ሰጣቸው እስከ መጨረሻ አብረው እንዲኖሩ እመኛለሁ ዛሬ በአጋጣሚ የባለቤቴ አምለሰትንና የሚካኤል ቴድሮስን የልደት በዓል ያከበርን ነው እሱ የተወለደችው መጋቢት 27 ነው እሱ ደግሞ እንዳጋጣሚ መጋቢት 28 ላይ የተወለደው ለዚህ ነው ቅድም መጋቢት 28 ቢለውን ዘፈን የጋበዝነው እኔ ደግሞ አሁን ለሁለቱ ሃፒ በርዝዴይ ወይም ደግሞ መልካም በዓል የሚለውን መልካም ልደት እንዲሁም መልካም በዓል የሚለውን አንድ ላይ ጫወታለሁ አንድ ላይ እንጫወታለን Happy birthday to you Happy birthday to you Happy birthday to me too Happy birthday to you Mike, la. Okay. So በስተበት እሺ እንዴት ነው ባል እንዴት ነው ቆንጆ ነው አባይ ጸባይ ሰናይ የሚለውን ሙዚቃ መጀመሪያ በሌላ ግጥም ነበር የሰራሁት እስር ቤት እያለሁ ነበር የሰራሁት ከዛ በኋላ ግጥሙን አልወደድኩትም እና ከይልማ ጋር ደግሞ አንድ ዘፈን ቢኖርኝ በያስብ ነበር እና ይልማን እንዲጽፍልኝ ሰጠሁትኝ በራሱ አቅጣጫ በራሱ ስሜት ሰርቶ አመጣው በጣም ወደድኩትኝ የዘፈኑን ትርጉም ደግሞ በኋላ ነው በለብ ቅጡም የተረዳሁት በበለጠ ደግሞ ይልማ ምን እንደሚል እንስማ ስለ ጸባይ ሰናይ እንግዲህ ዛሬ እውነቱን ለመግለጽ ተገደናል ማለት ነው ለፍሬም ስለበቃ ታሪኩ እና ታሪክ ሲያኮራ ነው የሚወራው እና ቴዲ ስራውን ሲሰራ ባለፈው ቦሌ ያለ ይጠራይ ነበር እንዲሁ እየደወለ ሲቁጭ ብለን እንጫወታለን እና አንድ ቀን ዛሬ ባለቤቱ አቤት ሱቤት ዛመታ አምለሰት የመጣች ያለች ነገረኝ ቴዲ አጠገቡ ነበርኩና ጓደኛዬን አስተዋውቀሃለሁ አለኝ ተዋወቅን ቁጭ ያለች ሷዚ ከቴዲ ጋር ተጫውተው ጊዜዋን ወስዳ ሄደችና ነገሩ ቁም ነገር ነው እና የቁም ነገሩ መጠን የተረዳሁት እና የዚህን ወዳጅነት የዚህን ግንኙነት ቁም ነገር የተገነዘብኩበት የዛን ሁለት ምሽት አምለሰትን አስተዋውቆኝ ሷም
ቆይታዋን ጨርሶ ሄደች። ከዛ በኋላ ግቢው ስወጣ እኔም ወደ ቤቴ ለመሄድ ቴዲን ቻው ብዬ ስወጣ ጌቾ ግቢ ውስጥ አገኘዋለሁ። ጌታቸው ማን ጉዳይ እና እነዚህ ልጆች ጥምረት ለማየት ነው የምጓጓው አለኝ እና በምን ያህል ደረጃ እንደሆነ ከዛች ደቂቃ ጀምሮ ነው የተረዳሁት የሁለቱን ወጣቶች የፍቅር ውህደት ግንኙነት እና ጌቾ ብዙ ነገረኝ። እዛች ቦታ ከግቢ ውስጥ ከመውጣ እንዲሁ ወክ እያደረግን እና ሰርግ ሁሉ በቅርብ ነው ለሱ የሚታየው ይመስለኛል። በዛ ሰዓት እስከ ሰርግ ደርሰን ያወራኝ እስከ ሰርግ የደረሰ ነገር ነው። ወደ ቤቴ ሁሉ ሲሄድ ነገር እያሰብኩ ነበር። ለምን ህይወት ሁላችን በየራሳችን አይተነዋልና ያው የብቻ ነው ሁልጊዜ እና ቴዲም አሁን ያጠገቤ ስላለ አይደለም በጣም በማግስቱ በሶስተኛው ቀን እንደዚህ ስመጣ እንዴት አይነት ልጅ መሰለች፣ እንዴት አይነት እግዚአብሔር ሰጠኝ፣ እግዚአብሔር ነው የህይወት ጓደኛ የሚሰጠው እያለ ብዙ ጊዜ እሱ ሲጫወት ከኔ ጋር ፍልስፍና እና ለምን አትቀርጻቸውም እነዚህ ንግግሮችን እለዋለሁ። እኔ እውነቴን ነው እና ለምን ቀርጸህ በመጽሐፍ መልክ ለሰው ቢሰራጭ ያስተምራል። ስለሚያስተምሩ ነው ነገሩ የሚናገራቸው ነገሮች ስለልቦና በሳል ስሜቶች አሏቸውና በዛ ደስ ይለኝ ነበርና እሱ ሳያውቀው የወደፊት ህይወቱ ቀና እንደሆነ መልካም መንገድ እግዚአብሔር ያሳየው እንደሆነ በትዳር ማለት ነው እና ያጫውተኛል። ጥሩ የህይወት ጓደኛ እንዳገኘ ያጫውተኛል እና ይሄ ነገር ነው ውስጥ እያደገ መጣ። በአጋጣሚ አንድ ዜማ ድሮ ሰርቷት ነበር እንዳጫወተኝ አሁንም እንደገለጸው እና ያ ግጥም ለራሱ አልተመቸውም አልጣመውም መሰለኝ። እቺ ዜማ ግጥም ጻፈልኝ አለ። እንዲህ አድርገው የለም እኔ የሚያችን ጀርኩ በኋላ ጻፍኳት በመሰለኝ እና እንግዲህ እኔ አንድ ቀን ነው አምለሰትን ያየኋት። አምለሰት ግን ተስላለች እዛ ድርሰት ውስጥ። አምለሰትን የሳልኳት ከቴዲ ውስጥ እያወጣው ነበር። በተገናኘን ቁጥር ይሄን ነገር አንዴ ጭረነዋልና ቴዲ ስለወደፊት ህይወቱ መልካምነት የሚታየው ነገር ነበርና ለዛ ሁሉ ደግሞ ወሳኟ እሷ እንደነበረች ያወራኝ ነበር ነግሬ ነበር እና በቃ እንዴት አይነት መልካም ልጅ መሰለች እንዴት አይነት እና ከዛ ውስጥ የሚወጡ ነገሮች ነበሩ ምልክቶች ለኔ። ቀድሞ ነው ጋብቻውን ያወጀው ማለት ነው። እንደ ወዳጅ ስትመለከት አንድ ሰው ትልቁ የህይወት መስመሩ ጋብቻ ነው እና እዚህ ውስጥ ሲሳካለት ደስ ይላል። እኔ በጣም ደስ ያለኝ ነበር ከሱ ጋር ወጥቼ ወደ ቤቴ ሲል ጸባይ ሰናይ ተጻፈ እና እኔ እዛን ዘፈኑ የወጣ አካባቢ ዘይቁን ግጥጥሞች ሊሆን ይችላል እል ነበር። አሁን ግን ፍሬ አፍርቶ ስላየሁት በግልጽ ለመናገር በጣም ደስተኛ ሆኜ እየኮራሁ ነው እና የቴዲና ያምለሰት የፍቅር መነሻ ታሪክ ነው ጸባይ ሰናይ። እኔ ደግሞ ስለ ይልማ የምናገረው አንድም በሙያ የሙያ አባቴ ነው። ምንም እንኳን ቢወልደኝም ባያደርሰኝም ይልማ ለኔ ዘፈን በቅርብ ጊዜም ቢሰጠኝ ቀደም ብሎ ለብዙ ድምጻውያኖች ላለፉት አመታቶች እሱና አበበ መለሰ የያዙትን ሰፊ ቦታ እውነት ለመናገር እኔ ልቤ የሚነግረኝና በትክክል የማውቀው ይልማና አበበ መለሰ በስፋት ለብዙ ድምጻውያን ሙዚቃ በመጻፍ ሰፊውን ድርሻ ይዛሉ። ከ1970ዎቹ ጀምሮ እስከ 80ዎቹ መጀመሪያ በተለይ በነበራቸው በጣም ወጣት በነበሩ ጊዜ እና በተዘዋዋሪ ለብዙ ድምጻውያን ሲሰጥ እኔንም ይቃኘኝ ነበር ብዬ ነው ማስበው። ምክንያቱም እኔ አንድ ሙዚቃ ሲወጣ መጀመሪያ ማየው ካሴቱን ገልጬ ዜማ ደራሲው ማን ነው፣ ግጥም ደራሲው ማን ነው። እንዳጋጣሚ የብዙ ግጥምና ዜማ ደራሲዎችን ከዝንባሌ በመነሳት የብዙዎቹን አውቃለሁና ብዙውን ስፍራ የሚይዙት ይልማና በመለሰ ናቸው። እርግጥ ነው ከዛ ፊትም ትልልቆቹ ደግሞ ከነሱ በፊት የነበሩት በእድሜም ብዙ ስራ ሰርተዋል።
ብዙን ስፍራ በመያዝና በጣም ለብዙ ድምፃን በመስራት ግን ሰፊውን ቦታ በኔ ስሜትና በኔ አስተሳሰብ እነሱ ልሰጣለውና ይልማ ከችሎታው ከብቃቱ ባሻገር ለኔም ካለው የሙያ ተጽዕኖ ባሻገር በጣም ቅን ሰው ነው በጣም ሲበዛ ቅን ነው እና ለኔም ደግሞ ይሄ ጊዜ ተፈጥሮ ዛሬ እኔም ሙዚቃ ጽፌ እሱም ለኔ ሙዚቃ ጽፎ ዛሬ ደግሞ የኔ ቤት እንግዳ በመሆኑ በማግኘቴ በጣም ደስ ብሎኛል ትልቅ ክብር ይሰማኛል ከዛ በተረፈ ስለ ባለቤቴ ጻፈው ደግሞ እውነት ልናገር መቼም እኔ ግን ባለቤቴ ሳቃት በጣም ጥሩነቷም በዛ ይልብኛል ትንሽ አሳነጸብኛል ያው ቀልድ ያስፈልጋል ህይወት ውስጥ እውነት ነውና በጣም በጥሩ ሁኔታ አድርጎ ነው የገለጸው በኋላ ነው ያወቅኩትኝ የነገረኝ በኋላ ነው ይሄ ደግሞ የመንፈሱን ርቀትና ስፋት ያሳያል ያየው ስፋትና የታየው ነገር መጠን ዛሬ እዚህ ድረስ መጥቶ የሚታይና የሚጨበጥ ሆኗልና በጣም አመሰግናለሁ በዚህ አጋጣሚ ሽመተሽ በልቤ የከሉ ማማሪ በታሻል ከተኛው የምትተሻል አያስም ለኔ ያንቺ ገላ ከፈርዖን ልጅ ከገሊላ ፍቅርሽ ባይሰጥም አሳልፎ አስቆርጦታል ቤትፎ ዛሬስ መወደዳችን ነክቶልሻል የውበት ፀሐይ ወጥቶልሻል አየ ጀመር ወደ ማቆም በሳ ያይንሽን ብሌና ለብሳ ግጥሞሽ የሳባ ሞገስ የክሊዮፓትራ አምረሽ ትታይ ጀመር በራስሽ ተራ ባለም የውበት ፀሐይ ወጥቶ እንደገና ባንቺ ዘመን ላይ ዋለ ዛሬ ቁንጅና ያስብሻል ነባር ቆንጆ የማር ክዳኔ ከፈርሽ አይሰማም ለወርቅ የፍቅር ቅኔ ያስብሻል የኔ መልካም ያመል ሙዳዬ ሰው አለ ሆይ ውብ እንዳንቺ ጸባይ ስናይ አለ ወይ